ቁም ነገር ነው። ቁም ነገር ሼር እንዳደረገ ዋው ለወንድ ልጅ ያላት ጥላቻ ደስ ሲል ሰይጣን ይኸውላችሁ ጋይስ የሴት ልጅ ጥቃትን ለመቃወም የሚነሱ ፌሚኒስቶችን እንትናት ምናምን እያላችሁ ለማሸማቀቅ አትሞክሩ። ቱ ቢ ሆነስት እንደዛ ካላችሁ ኦኬ አይ አም ኦልሶ ዋን ኦፍ them። ከወንድ ጋር ዴት ከማድረግ ድብ በስንት ጣዕሙ። ጋይስ ባካችሁ ታብታብ እያደረጋችሁ ይሄ ነገር ቀላል ነገር አይደለም። ባካችሁ ሴቶች ተንቀሳቀሱ። አገኛችሁ ለወንድ ልጅ ያላት ጥላቻ ደስ ሲል ጭራሽ ከግራ ጎኑ መገኘቷንም ረስተዋለች። ስለዚህ ከዋናው አለቃዋ ጋር ለማጋጨት ይመቸኛል ማለት ነው። ወንድ ልጅ ሴት ላይ የሚያደርሰውን ጥቃት ባሰፋት ቁጥር ሴቶች ለወንድ ፍጹም ጥላቻ ይኖራቸዋል። ከዛ ለዘላለሙ ወንድና ሴት ይራራቃሉ። ከዛማ ሴት ስጋው ያምሮቷ ሲያስቸግራት ለእርካታዋ ስትል ከወንድ ውጪ ማሰብ ትጀምራለች ማለት ነው። ያኔ ታዲያ ለዘመናት ስመኘው የነበረው ነገር ገጠመልኝ፣ ተሳካልኝ ማለት አይደለ? ወንድ እንደምፈራ ድብ አልፈራም። አሁን ይሄ ስላግቢያ ነገር ናት ምናምን እንደምትሉኝ ያውቃል። go ahead but I am not። ስለዚህ ለዛሬ ጨርሻለሁ። በኋላ በደንብ እንቀጥልበታለን። ባይ ጋይስ። ስጋው ያምሮትሽን ለምን ትከለከዋለሽ? ያው ይሄ እኮ ተፈጥሯዊ ነው። ሁሉም ሰው እኮ ያምረዋል። ቆይሽ እኮ ደግሞ እመን ያን ነገር ለመፈጸም እኮ የግድ ወንድ ብቻ አያስፈልግም። ያለ ወንድም እኮ የሚቻል ነገር ነው። ብታስቢበት ይቻላል። አላልኩም? ሆነልኝ። ያሴ የሚገርም ሀሳብ በሚገርም ሁኔታ ላይ ያለና ታችሁም እንዳሳብ ኮሚቴ ሊጣፍ